ቲክቶክ ላይ መቻው አላውቅም። እንደዚህ ሆኛለሁ፣ ተጎድቻለሁ ምናምን። ተይኝ በእግዚአብሔር፣ ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ ሶሻል ሚዲያ በተለይም በቲክቶክ መንደር ስሟ የማይጠፋባትን በፈገግታዋና በስታይሏ የብዙዎችን ልብ የገዛችውን ጃኒን ወይም ስመኝ ገብሩን በሰፊው እንቃኛለን። ጃኒ ማናት? ከጆን ዳንኤል ጋር የነበራት የተረት የሚመስል ፍቅርስ ለምን አበቃ? አሁንስ ከወጣቱ ቲክቶከር አዶናይ ጋር ያላት ግንኙነት የት ደርሷል? ዛሬ የጃኒን የፍቅር ጉዞ መለያየቷንና አዲሱን ምዕራፏን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ጃኒ ወደ ቲክቶክ ስትመጣ ገና ወጣት ነበረች። ነገር ግን በራስ መተማመኗ፣ የቪዲዮዎቿ ጥራት ወዲያውኑ ልዩ አደረጋት። በዚህ ጉዞዋ ላይ ነው እንግዲህ ከታዋቂው ቲክቶከር ጆን ዳንኤል ጋር የተገናኙት። መጀመሪያ ላይ ቪዲዮዎችን አብረው በመስራት ጀመሩ። ተመልካች በመካከላቸው ያለውን ኬሚስትሪ ወዲያውኑ አስተዋለው። ብዙ ሳይቆዩ ግንኙነታቸው ወደ ፍቅር አደገ። ተመልካች ጆጃ የሚል የጥምረት ስም ሰጥቷቸው ነበር። ጆን ዳንኤል ለጃኒ የሚሰጠው ትኩረት፣ የሚያደርግላት አስገራሚ ሰርፕራይዝ እና የፍቅር መግለጫዎች በኢትዮጵያ ቲክቶክ ላይ አዲስ ታሪክ ጻፉ። በሚሊዮን የሚቆጠሩ ወጣቶች እነሱን እንደ ካፕል ጎል ማየት ጀመሩ። ፍቅራቸው በማህበራዊ ሚዲያ ላይ ብቻ ሳይሆን በገሃዱ ዓለምም የጠነከረ ይመስል ነበር። ነገር ግን ፍቅር እስከ መቃብር የተባለለት የጆን ዳንኤልና የጃኒ ግንኙነት ሳይታሰብ እየደበዘዘ መጣ። ተመልካቾቹ መጀመሪያ ያስተዋሉት ነገር ቢኖር አብረው ቪዲዮ መስራት ማቆማቸውን ነበር። በመቀጠል ጃኒና ጆን ዳንኤል በኢንስታግራም ገጻቸው ላይ አብረው የተነሷቸውን ፎቶዎች በሙሉ አጠፉ። ይህ ለደጋፊዎቻቸው ትልቅ ድንጋጤ ነበር። ተለያዩ ወይስ ፕራንክ ነው የሚል ጥያቄዎች ኮሜንት ላይ መጉረፍ ጀመሩ። ጆን ዳንኤል በተለያዩ ጊዜያት በሚለቃቸው ቪዲዮዎች ላይ ልቡ እንደተሰበረ የሚያሳዩ የሐዘን ሙዚቃዎችን በመጠቀም መለየታቸውን ይፋው ያደረገው። ምክንያቱ ባይታወቅም መለየታቸው በወቅቱ ትልቅ ቫይራል ወሬ ሆኖ ሰንብቷል። ከመለየቱ በኋላ ጃኒ ለተወሰነ ጊዜ ብቻዋን ቆይታ ነበር። ይሁን እንጂ ብዙ ሳትቆይ አዲስ ፊት ከጃኒ ጋር መታየት ጀመረ። እሱም ወጣቱና ስታይሊሽ የሆነው አዶናይ ነው። ጃኒና አዶናይ መጀመሪያ ላይ ቪዲዮአቸውን ሲሰሩ ጓደኛሞች ናቸው ተብሎ ታስቦ ነበር። ነገር ግን በሂደት ቪዲዮአቸው እየተቀየረ መጣ። አዶናይ ጃኒን በቪዲዮ ላይ ሲስማት ሲያቅፋትና ለየት ያሉ የፍቅር ዘፈኖች ሲጋብዛት መታየት ጀመረ። ጃኒም ከአዶናይ ጋር በምትሰራቸው ቪዲዮዎች ላይ በጣም ዘና ያለችና ደስተኛ ሆና ታየች። ይህ አዲስ ጥምረት በቲክቶክ ላይ ትልቅ መነጋገሪያ ሆነ። አዶናይ ጃኒን የሚይዝበት መንገድ ከጆን ዳንኤል የተለየና ይበልጥ ሞደርን ወይም ዘመናዊ መሆኑም ግልጽ ነበረ። እንግዲህ የጃኒ ህይወት በሁለት ጎራ የተከፈለ ደጋፊዎችን ፈጥሯል። የጆን ዳንኤል ደጋፊዎች አሁንም ድረስ ጃኒ ጆንን መተው አልነበረባትም የሚሉ ሲሆን፣ የአዶናይ ደጋፊዎች ደግሞ ጃኒ አሁን ነው ትክክለኛ ደስታዋን ያገኘች፣ ይሄ ልዩና ዘመናዊ ሰው ነው ይላሉ። በእርግጥ የቲክቶክ ህይወትና የገሃዱ ዓለም ህይወት ይለያያል። ጃኒ በማህበራዊ ሚዲያ ላይ የምታሳየው ደስታ ለደጋፊዎቿ ትልቅ መጽናናት ሆኗል። ከአዶናይ ጋር ያላት ግንኙነት በቪዲዮቿ ብቻ ሳይሆን በተለያዩ ግንኙነቶች ላይ አብረው ሲታዩ የፍቅራቸውን ጥንካሬ ያሳያል። የጃኒ ስመኝ ገብሩ የፍቅር ጉዞ ከጆን ዳንኤል ጋር ተጀምሮ ዛሬ ከአዶናይ ጋር ቀጥሏል። ህይወት ጉዞ ነች፣ ለውጦች ደግሞ ተፈጥሯዊ ናቸው። ጃኒ በቲክቶክ ዓለም ውስጥ ያላት ተጽዕኖ ፈጣሪነት ይበልጥ እያጠናከረች ትገኛለች። ጃኒ ከአዶናይ ጋር ያላት ፍቅር የመጨረሻዋ ይሆናል ወይንስ ከሌላ ሰው ጋር ልናያት እንችላለን? ይሄን ፈጣሪ ብቻ ያውቃል። ህይወት እንደነገርናችሁ ጉዞ ነች። እናንተስ ምን ትላላችሁ? ጃኒ ከማን ጋር ይበልጥ ታምራለች? ከጆን ዳንኤል ጋር የነበራት ጊዜ ይናፍቃችኋል ወይስ ከአዶናይ ጋር ያላት አዲስ ህይወት ተመችቷችኋል? ሐሳባችሁን በኮሜንት መስጫ ላይ ጻፉልን። ይህ ቪዲዮ ከወደዳችሁት ላይክ ማድረግና ለቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የትኛውን ዝነኛ ሰው ታሪክ እንድንሰራላችሁ ትፈልጋላችሁ? አስተያየታችሁን እንጠብቃለን።
ቸር ሰንብቱ። ይህ ሀሁ ኢንተርቴይንመንት ነው። መልካም ጊዜ